3D ህትመት የዘመናችን እጅግ አስደናቂ ከሆኑ ቴክኖሎጂዎች አንዱ ነው። ነገሮችን የምንሰራበትንና ስለ ወደፊቱ የምናስብበትን መንገድም እየቀየረ ነው። ለዛሬም በዚህ ቪዲዮ ዓለምን ጉድ የሚያሰኙ ቴክኖሎጂዎች ከሆኑት አንዱ ስለሆነው ስለዚህ ቴክኖሎጂ እናያለን። ላይክ፣ ሼር እና ሰብስክራይብ በማድረግ በየሳምንቱ የሚወጡ የሳይንስና ቴክኖሎጂ ቪዲዮዎችን ይመልከቱ። 3D ህትመት ስለሚያመጣው ለውጥ ከማውራታችን በፊት ከመሰረታዊ ነገሮች እንጀምር። 3D ህትመት በትክክል እንዴት ነው የሚሰራው? 3D አታሚ ነገሮችን የሚሰራው ንብርብር በንብርብር በመገንባት ነው። በመጀመሪያ አንድ ንድፍ በኮምፒውተር ይዘጋጃል። ከዚያም ይህ ንድፍ ልክ በመቶዎች ወይም በሺዎች እንደሚቆራረጥ ያህል በጣም ቀጫጭን ወደ ሆኑ ክፍሎች ይከፋፈላል። በመቀጠልም አታሚው እነዚህን መመሪያዎች በመከተል እቃው ተሰርቶ እስኪጠናቀቅ ድረስ ቁስን በየተራ በንብርብር እየጨመረ ይሄዳል። በጣም የተለመደው የ3D ህትመት አይነት ፊውዝድ ዴፖዚሽን ሞዴሊንግ ይባላል። በዚህ ሂደት ውስጥ አታሚው የፕላስቲክ ክር ይጠቀማል። ፕላስቲኩ እስኪቀልጥ ድረስ ይሞቅና በትንሽ አፍንጫ ወይም ኖዝል በኩል ይወጣል። ይህ አፍንጫ ወዲያና ወዲህ እየተንቀሳቀሰ የቀለጠውን ፕላስቲክ በትክክለኛው ቅርጽ ያስቀምጠዋል። ፕላስቲኩ ሲቀዘቅዝ ይጠነክራል። አታሚው ሙሉ ዕቃ እስኪገነባ ድረስ ይህንኑ ሂደት ደጋግሞ ይሰራል። ከዚህም በተጨማሪ ሌሎች ዘመናዊ የ3D ህትመት አይነቶች አሉ። አንደኛው ስቴሪዮሊቶግራፊ ሲሆን ይህ ቴክኖሎጂ ሌዘር በመጠቀም ፈሳሽ ሬዚንን ወደ ጠንካራ ቁስ ይለውጣል። ሁለተኛው ሰሌክቲቭ ሌዘር ሲንተሪንግ ሲሆን ሌዘርን በመጠቀም እንደ ፕላስቲክ፣ ብረት ወይም ሴራሚክ ያሉ ትናንሽ የዱቄት ቅንጣቶችን በማዋሃድ ይሰራል። ሶስተኛው ደግሞ የብረት 3D ህትመት ሲሆን እንደ ታይታኒየም ወይም ብረት ያሉ ዱቄቶችን በሌዘር በማቅለጥ በጣም ጠንካራ ክፍሎችን ለመስራት ያስችላል። እነዚህ ዘመናዊ ዘዴዎች እንደ ኤሮስፔስ፣ ሕክምናና ሌሎች የምህንድስና ዘርፎች ባሉ ኢንዱስትሪዎች ውስጥ በስፋት ጥቅም ላይ ይውላሉ። አሁን እንዴት እንደሚሰራ ከተመለከትን 3D ህትመት ለወደፊቱ እንዴት አስፈላጊ እንደሆነ እኔ በጤናው ዘርፍ 3D ህትመት ህይወትን እየታደገ ነው። ዶክተሮች ለአንድ ታካሚ ፍጹም የሚስማሙ ሰው ሰራሽ የአካል ክፍሎችን ወይም ፕሮስቴቲክስ ማተም ይችላሉ። እነዚህ ፕሮስቴቲኮች ዋጋቸው ርካሽ፣ ለመስራት ፈጣንና የበለጠ ምቹ ናቸው። ተመራማሪዎችም ባዮፕሪንቲንግ ላይ እየሰሩ ነው። ይህም ከፕላስቲክ ወይም ከብረት ይልቅ ህይወት ባላቸው ህዋሳት ማተም ማለት ነው። ግቡም ቲሾዎችን፣ የደም ስሮችንና ሙሉ የአካል ክፍሎችን ማተም ነው። አንድ ቀን የኩላሊት ንቅለ ተከላ የሚያስፈልገው ሰው ለጋሽ መጠበቅ ሳያስፈልገው ይህንን በ3D ፕሪንቲንግ የታተመ የአካል ክፍል ማግኘት ይችላል ማለት ነው። ዶክተሮች ከታካሚው ህዋሳት አዲስ ኩላሊት ማተም ይችላሉ። ይህም ህክምናን እስከ ወዲያኛው ሊለውጥ ይችላል። በማኑፋክቸሪንግ ዘርፍ 3D ህትመት ብክነትን በመቀነስ ምርትን ያፋጥናል። ኩባንያዎች ትላልቅ ፋብሪካዎችንና ረጅም የአቅርቦት ሰንሰለቶችን ከመጠቀም ይልቅ በቀጥታ ከዲጂታል ፋይሎች ክፍሎችን መስራት ይችላሉ። እንደ ቦይንግ ያሉ የአውሮፕላን አምራቾች ከተለመዱት የቀለሉና የጠነከሩ በ3D የታተሙ ክፍሎችን እየተጠቀሙ ነው። የመኪና ኩባንያዎችም እንዲሁ ያደርጋሉ። ናሳ ሳይቀር በህዋ ላይ 3D አታሚዎችን ይጠቀማል። ይህም ጠፈርተኞች በሚፈልጓቸው ጊዜ መሳሪያዎችን እንዲያትሙ ያስችላቸዋል። ይህ ማለት ከምድር አቅርቦቶችን ለማግኘት ወራትን መጠበቅ የለባቸውም ማለት ነው። በኮንስትራክሽን ዘርፍ ሙሉ ቤቶች በ3D ቴክኖሎጂ መታተም ጀምረዋል። ትላልቅ አታሚዎች ትንንሾቹ ፕላስቲክ እንደሚጠቀሙት ሁሉ ኮንክሪት ንብርብር በንብርብር መስራት ይችላሉ። ይህ ዘዴ ግንባታን ፈጣንና ርካሽ ያደርገዋል። በተለይም ዋጋቸው ተመጣጣኝ የሆኑ ቤቶች በሚያስፈልጉባቸው ደሃ አካባቢዎች ውስጥ የቤቶች እጥረት መፍትሄ ሊሆን ይችላል። በአካባቢ ጥበቃ ደግሞ 3D ህትመት ብክለትንና ቆሻሻን ሊቀንስ ይችላል። ምርቶችን በዓለም ዙሪያ ከማጓጓዝ ይልቅ ሰዎች የሚፈልጉትን በአካባቢያቸው ማተም ይችላሉ።
ይህ የመጓጓዣ ወጪዎችንና የካርበን ልቀትን ይቀንሳል። ተመራማሪዎችም እንደገና ጥቅም ላይ የዋሉ ቁሳቁሶችን እንደ ማተሚያ ቁስ እየሞከሩ ነው። ለምሳሌ የፕላስቲክ ጠርሙሶች ቆሻሻ ከመሆኑ ወይም ውቅያኖሶችን ከመበከል ይልቅ ለ3D ህትመት መዋል ይችላሉ። 3D አታሚ ያለው ማንኛውም ሰው በቤቱ የራሱን ዕቃዎች ነድፎ መፍጠር ይችላል። ለምሳሌ የማቀዝቀዣችን እጀታ ቢሰበር አዲስ ከመግዛት ይልቅ በቀላሉ ተተኪውን ማተም እንችላለን። ለስልካችን የተለየ ሽፋን፣ ማጫወቻ ወይም ጌጣጌጥ ብንፈልግ ራሳችን ነድፈን ማተም እንችላለን። ይህ ምርትን የበለጠ ግላዊና ፈጠራ የተሞላበት ያደርገዋል። በአንድ ወቅት ለትላልቅ ፋብሪካዎች ብቻ የነበረውን እድልም ለግለሰቦች ይሰጣል ማለት ነው። ከነዚህ ሁሉ አገልግሎቶቹ አለፍ ስንል ደግሞ የ3D ህትመትን ደካማ ጎኖችና ተግዳሮቶች እናገኛለን። 3D ህትመት አሁንም ከተለመደው የጅምላ ምርት ወይም ማስ ፕሮዳክሽን ቀርፋፋ ነው። ከፍተኛ ጥራት ያላቸው አታሚዎች ውድ ናቸው። ህጋዊና ስነ ምግባራዊ ጉዳዮችም አሉ። ንድፎች ኦንላይን ላይ ሊገለበጡና ሊጋሩ ስለሚችሉ የቅጂ መብት ጥያቄዎችን ያስነሳል። አንዳንድ ሰዎች 3D አታሚዎችን እንደ የጦር መሳሪያዎች ያሉ አደገኛ ዕቃዎችን ለመፍጠር ተጠቅመውባቸዋል። እነዚህ ስጋቶች ናቸው፣ ነገር ግን በህጎችና ደንቦች ሊተዳደሩ ይችላሉ። ምንም እንኳን እነዚህ ተግዳሮቶች ቢኖሩም የ3D ህትመት ያለው አቅም ግን እጅግ በጣም ትልቅ ነው። የጤና አጠባበቅን፣ ኮንስትራክሽንን፣ ማኑፋክቸሪንግንና አካባቢን ሊለውጥ ይችላል። ምርት አካባቢያዊ፣ ፈጣንና ዘላቂ ወደሚሆንበት ወደፊትም ሊያቀርበን ይችላል። ሰዎች ምርቶች ከዓለም ዙሪያ እስኪላኩ ከመጠበቅ ይልቅ የሚፈልጉትን ነገር ባሉበት መስራት ይችላሉ።